ጻድቅ በእምነቱ በሕይወት ይኖራል። ትንቢተ ዕንባቆም ምዕራፍ 2 ቁጥር 4። በመጋቢ ዓለማየሁ ሽፈራው አሌክስ እምነትን መረዳት ወይም አንደርስታንዲንግ ፌዝ በሚል ርዕስ የተጻፈውና በአማኞች ሕይወት ውስጥ የእምነትን ምንነትና ጠቀሜታ በጥልቀት የሚተነትን ድንቅ መጽሐፍ ለአማኞች እንሆ። መጽሐፉም ፌዝ ኢን አክሽን ህብረት በሚያዘጋጀው ኮንፈረንስ ላይ የቤተ ክርስቲያን መሪዎች፣ አገልጋዮችና ጥሪ የተደረገላቸው እንግዶች በተገኙበት ቅዳሜ ነሐሴ 16 ከቀኑ 8 ሰዓት ጀምሮ በግሬት አርሚ ፌዝ ቸርች የማምለኪያ አዳራሽ በድምቀት ይመረቃል። በዕለቱ ፓስተር ዓለማየሁ ሽፈራው፣ ሐዋርያው ሳሙኤል ገብረ ሕይወት፣ ሐዋርያው ፍጹም ወልደ አረጋይ፣ ፓስተር ሮን ማሞ፣ ፓስተር ካሴ ከበደና ፓስተር ያዕቆብ አበበ የሚያገለግሉ ይሆናል። አድራሻ ጎፋ ካምፕ ፊት ለፊት ሳቤ ካፌ ጀርባ። ለበለጠ መረጃ በ0911 49 0069 ይደውሉ።